ሰላም ውድ የኤርሚ ኢለርኒንግ ቤተሰቦች ዛሬ እንግዲህ ይዤላችሁ የመጣሁት የሞዴል ኤግዛም ኮስቲኖቻችንን እያየን ነው። ሶስተኛው ክፍል ነው። ፓርት 1 እና ፓርት 2 ቪዲዮን ያላያችሁ እነሱን ብታዩ 50ዎቹን ጥያቄዎች በፓርት 1 እና በፓርት 2 አዘጋጅቼላችኋለሁ። ዛሬ ፓርት 3ን አብረን እናያለን ማለት ነው። ኦኬ Next question, which one of the following adjustments do not occur in consolidating process? በኮንሶሊዴሽን ፕሮሰስ ውስጥ ኦከር የማያደርገው የትኛው ነው ከፎሎዊንግ አጀስትመንት ነው የተባለው? So A, allocations of difference between implied and book value. B, eliminate the investment account. C, eliminate the intra-company account. D, eliminate the parent retained earning. ስለዚህ ይሄ ጥያቄ ቀላል ነው። ኦልዌይስ የፓረንት ሪቴን ኢርኒንግ ኢሊሚኔትድ አይሆንም። ሌሎቹ ግን በኮንሶሊዴትድ ፕሮሰስ ውስጥ የምናካትታቸው አጀስትመንቶች ናቸው። ኢሊሚኔት ዘ ፓረንት ሪቴን ኢርኒንግ ግን የሚለው ትክክል አይሆንም። የፓረንቱ ሪቴን ኢርኒንግ ኢሊሚኔትድ አይሆንም ማለት ነው። Okay, next, a company issue it is annual financial report within 1 month of the end of the year. This is an example was enhancing the quality of accounting information. ስለዚህ የአካውንቲንግ ኢንፎርሜሽንን ኢንሃንስ የምናደርግባቸው ብዙ መለኪያዎች ለምሳሌ ሪሌቫንሱን፣ ቬሪፊያቢሊቲውን፣ ታይምላይንሱን፣ ኮንፊርማቢሊቲውን ኦር አኪዩሬሲውን በተለያየ መንገድ እናያለን። ነገር ግን ካምፓኒው ፋይናንሻል ስቴትመንቱን annual financial report within 1 month of the end of the period አንድ አመቱ ባለቀ በሚቀጥለው አንድ አመት ውስጥ ሪፖርት የሚያደርግ ከሆነ የትኛውን quality of enhancing it can be an examples of the quality of accounting information የተጠየቅ ነው ማለት ነው። ስለዚህ ከጊዜ ጋር ይገናኛል አይደል? አካውንቲንግ ፔሪዮዱ ባለቀ በአንድ ወር ውስጥ ይሄ ከሆነ ምን ይሆናል? ታይም ላይንስ ይሆናል። ሪሌቫንስ ስንል ለዲሲሽን ሜኪንግ የሚጠቅም ከሆነ ቬሪፊያብል ኤንድ ኮንፊርማቢሊቲ ደግሞ የምንላቸው አሉ ሊረጋገጥ የሚችልና ሌላ ኢንዲፔንደንት ባዲ ሰርቶ ተመሳሳይ ሪዛልት የሚያገኝ ከሆነ ደግሞ እነዚህ ደግሞ another examples of enhancing the quality information accounting information ናቸው ማለት። ስለዚህ መልሳችን C ይሆናል። Next, the auditor wanted to examine whether the shipping documents are properly billed. He selected 100 shipping documents from a population of 1000 shipping documents and performed examination. And 5 unbilled ship documents were founded. If the tolerable deviation rate is 4%, which of the following is false? ስለዚህ የሺፕመንት ፕሮዳክቶች ሺፕ የሚደረጉበትን እና ቢል የሚደረግበትን ክፍያ እንዲከፈል የሚዘጋጀውን ቢሉን ሪቪው ማድረግ ኤግዛማይን ማድረግ ነው የፈለግነው። 1000 ዶክመንቶች አሉ። ከ1000 ወስደናል። ከ105ቱ ምንድን ናቸው? የተበላሹ ወይም አንቢልድ ሺፒንግ ዶክመንት ናቸው። በትክክል ቢል ያልተደረጉ ማለት ነው። ስለዚህ ቶለረብል ሬታችን ደግሞ ስንት ነበር? 4% ድረስ አክሰፕት። ከ4% በላይ ከሆነ የሺፒንግ አጠቃላይ ፕሮሰሱ ድክመት እንዳለበት ወይም ደግሞ የሆነ ኢማቴሪያል ሚስ ስቴትመንት እንዳለ እንረዳለን ብለን 4%ን ቶለረብል ሬታ ብለን አስቀምጠናል። ነገር ግን 5ቱ አንቢልድ ሆኑ ማለት ከመቶ 5% ይሆናል። ነገር ግን አጠቃላይ ቶታሉ ስንት ነው? 1000 ነው። ስለዚህ ኦዲተሩ በዚህ ረገድ ምን ማድረግ አለበት? ከተሰጡን ውስጥ ፎልስ የሆነው የትኛው ነው? A, the auditor need to test alternative control to achieve its objective. ስለዚህ ኦብጀክቲቫችንን አቺቭ ለማድረግ ሌላ ቴስቲንግ ሜተድ መከተል አለበት ነው። ቶለረብል ሬቱ 4% ስለሆነ ነው። And the auditor need to extend sample size. ሳምፕል ሳይዙን ከ100 ወደ 200 300 ብናረገው ይህ ችግር አይፈጠርም። ቶለረብል ሬታችን 5 ሆኖ አንቢልዱ ግን 5% የሚሆነው በዚህ መንገድ ማጥፋት እንችላለን ወይም የበለጠ ቴስት ማድረግ እንችላለን። Next, the auditor need to modify the audit opinion. Audit opinionን ምን ማድረግ አለበት? ሞዲፋይድ ማድረግ አለበት። D, the auditor need to extend substantive procedures. ስለዚህ ፎልስን የተጠየቅነው አይደል? ፎልስ የሚለው ኦዲተር ኦፒኒየኑ መቀየር የለበት። ምክንያቱም ሌሎች ሜጀርመንቶችን መጠቀም እንችላለን አይደል? ከ4% ቶለረብል ሬት ሆኖ እኛ ግን ከ105 ወስደን ስለተበላሸ ነው ይህ ድርጅት ማቴሪያል ሚስ ስቴትመንት አለበት ብለን ሪፖርት ማድረግ የለብን።
ምንድነው ማድረግ ያለብን? የተለያዩ ሰብስታንቲቭ ቴስቶቻችንና ቴስት ኦፍ ኮንትሮላችንን በማሳደግ ሳምፕል ሳይዛችንን በማሳደግ ድጋሚ ኤግዛማይን ማድረግ አለብን። ያ ሁሉ አድርገን ስቲል ማቴሪያል ሚስ ስቴትመንት የሚኖር ከሆነ ኦፒኒየናችንን ሞዲፋይ እናደርጋለን ማለት ነው። ስለዚህ ፎልስ ስለሚል ሲ ይሆናል። ኔክስት the principal lender saver in financial systems are ስለዚህ principal lender in saver in financial systems ማን ነው? ቢዝነስ ነው? ገቨርንመንት ነው? ሃውስሆልድ ነው ወይስ ፎሬነርስ ነው? ስለዚህ አይታችሁ እንደሆነ ባንኮች ውስጥ ገንዘብ የሚያስቀምጠው ማለት በብዛት መንግስት ነው? ቢዝነስ ነው? ተራው ግለሰብ ሃውስሆልድኛ ነን ወይስ ፎሬን ሰዎች ናቸው? ስለዚህ አብዛኛው ባንክ ውስጥ ያለው ገንዘብ ከየት የሚሰበሰብ? ከህዝብ የሚሰበሰብ፣ ከሃውስሆልድ ከነዋሪ የሚሰበሰብ። ስለዚህ ሴቭ አደረግን ማለት ባይ ዲፎልት ሌንደር ነን ማለት ነው። ስለዚህ the principal lender in saver in financial systems household ነው ማለት ነው። So before 3 year next before 3 year HH company issue 10,000 share by a bir of 100 bir per value ordinary share at 120 per share at a market ማለት ስለዚህ 1000 ሼሮች 10000 ሼሮችን ኢሹ አድርገናል። ፐር ቫልዩአቸው 100 ነው። ነገር ግን ማርኬት ቫልዩአቸው ኢሹ የተደረጉበት ማርኬት ቫልዩ ስንት ነው? 120 ብር ፐር ሼር ነው። So the following transaction occurred during the current year. እነዚህ ትራንዛክሽኖች happen አድርገው October 1 purchased 2000 share for treasury share at a bir of 90 per share. ቀድመን ከሸጥናቸው 10 ሺዎች ውስጥ 2000ን መልሰን ገዝተናል ትሬዠሪ ሼር ብለን በስንት ብር? በ90 ብር እያንዳንዳቸው። ዲሴምበር 5 ደግሞ መልሰን ከገዛናቸው 2000 ሼሮች ውስጥ 1000ዎቹን መልሰን ሸጠናል። በስንት? በ95 ብር ሸጠናቸዋል። ዲሴምበር 31 ደግሞ ዲቪደንድ ስንት ከፍለናል? 45000 ዲቪደንድ ዲክለር አድርገናል። ስለዚህ based on the above information which of the following is correct ነው? ከተሰጡን መረጃዎች ተነስተን የትኛው ነው ትክክል ነው? So A treasury stock account is credited by 120,000. B dividend per share 4.5 dividend per share is 5 C ላይ D ደግሞ cash dividend ብር ይሄ ቅርታች ብር ነች ብር 120,000። ስለዚህ ምንድነው የምናደርገው? መጀመሪያ የትሬዠሪ ባላንሳችንን ሪከርድ ማድረግ አለብን። በ90 ስንገዛውና በ95 ስንሸጠው እንዴት እንመዘግባለን? ዲቪደንድ ኦልዌይስ የሚከፈለው ለአውትስታንዲንግ ሼሮች ነው። ለአውትስታንዲንግ ሼሮች ነው። ስለዚህ ዲቪደንድ ፐር ሼር ለማግኘት ዲቪደንድ አማውንቱን ለአውትስታንዲንግ ሼር ነው የምናካፍለው። ስለዚህ ምን እናደርግ? መልሳችን ሲ ይሆናል። ዲቪደንድ ፐር ሼር ኢዝ 5 የሚለው ትክክለኛ መልስ ይሆናል። ለምን? ምክንያቱም ልክ 10000 ሼሮቹን በ120 ኢሹ ስናደርግ ይሄን ትራንዛክሽን ነበር የምንመዘግበው አይደል? 10 ሲባዛ 120 1 ሚሊዮን 200 ሺህ ይሆናል። ኦርዲነሪ ሼር በፐር ቫልዩ ነው የሚባዛው። ሼር ፕሪሚየሙ ይሄ ይሆናል። ኦኬ ኦክቶበር 1 ላይ ትሬዠሪ ሼር 2000 ትሬዠሪ ሼሮችን በ90 ገዝተናል። ስለዚህ 120,000 ብር አውጥተናል ማለት ነው። ነገር ግን ዲሴምበር 5 ላይ መልሰን 1000 ሼሮቹን በ95 ብር ሸጠናቸዋል። ስለዚህ አሁን ፕሪሚየም እናገኛለን። ምክንያቱም በ90 ብር ገዝተነው በ95 ብር ስለሸጥነው ማለት። ስለዚህ ሼር ካፒታሉ በ90,000 ቀንሳል። ሼር ፕሪሚየሙ በ5,000 ከፍ ይላል። ስለዚህ አሁን ምን ያክል ሼር ፕሪሚየም ባላንስ አለ ማለት ነው? ምን ያክል ሼር ፕሪሚየም ምን ያክል ትሬዠሪ ሼር ባላንስ አለ? ስንት ነበር እዚህ ጋር? 180,000 ነበረ። ሲቀነስ 90,000 ስናደርገው 90,000 ይሆናል። ስለዚህ ይሄ የመጀመሪያው 120,000 የሚለው ትክክል አይሆንም ማለት ነው። ትሬዠሪ ባላንስ አካውንቱ 90,000 ነው እንጂ መሆን ያለበት 120,000 የሚለው ትክክል አይሆንም ማለት ነው። ዜን ዲቪደንድ ፐር ሼር ማለት ደግሞ ዲቪደንድ ዲቫይድድ ባይ ነምበርስ ኦፍ አውትስታንዲንግ ሼር ነው። ስለዚህ ዲቪደንድ የተሰጠን ስንት ነው? 45,000 ነው። ነምበርስ ኦፍ አውትስታንዲንግ ሼር ደግሞ ይቅርታ እዚህ ጋር 9,000 ነች። 9,000 ነች። ምክንያቱም 10,000 ሼር ነበረ። 10,000 ሼር ነበረ። ከ10,000 2,000ን ምን አደረግን? ገዛን። ስንት ቀረ? 8,000 ቀረ። ዜን መልሰን ደግሞ 1,000ን ሸጥን። 1,000ን ሸጥን። ስለዚህ አውትስታንዲንግ ሼር አሁን ከረንትሊ በሼር ሆልደሮች እጅ የተያዘው የአክሲዮን መጠን ስንት ነው? 9,000 ነው። ስለዚህ ዲቪደንድ ፐር ሼር ለማግኘት 45,000 ሲካፈል ለ9 ስናደርግ ስንት እናገኛለን? 5 እናገኛለን። ስለዚህ መልሳችን ትክክለኛው መልሳችን ሲ ይሆናል ማለት ነው።
Okay, next, relevant cost of make or buy decision include all of the following except ነው። ስለዚህ relevant information ላይ ውሳኔ በምንወስንበት ጊዜ ኢንፎርሜሽኖች relevant ሊሆኑ ይችላሉ፣ irrelevant ሊሆኑ ይችላሉ። ስለዚህ relevant cost of making or buying decisions አንድን ፕሮዳክት እናምርተው ወይስ ከሌሎች ሰፕላየሮች እንግዛ ምን ውሳኔ በምንወስንበት ጊዜ ሁሉም ኮስቶች relevant ናቸው except ነው የተጠየቅነው ማለት። So the first one, fixed salary that will not incurred if it is outsourcing. Fixed cost ነው ነገር ግን ፕሮዳክቱን ፐርቼዝ የምናደርግ ከሆነ ወይም ደግሞ ስራችንን አውትሶርስ ለሌላ ሰፕላየር የምንሰጥ ከሆነ ኢንከር ማድረጋችን ይቀራል። ስለዚህ ይሄ ሪሌቫንት ኮስት ነው፣ ምክንያቱም በውሳኔያችን ልንቀይረው የምንችል ኮስት ስለሆነ ማለት። ሌላኛው ከረንት ማቴሪያል ኮስት ኦፍ ከረንት ማቴሪያል ኮስቱም ይሄም ሪሌቫንት ኮስት፣ ምክንያቱም የምናመርት ከሆነ ለማቴሪያል ወጪም እናወጣለን፣ የምንገዛ ከሆነ ግን ለማቴሪያል ወጪ አናወጣም። ስለዚህ በውሳኔያችን አፌክት ይሆናል። ይሄም ሬሌቫንት ኮስት ነው። ሌላኛው ማቴሪያል ሃንድሊንግ ኮስት that can be eliminated የተመረቱትንም ሮ ማቴሪያሎችንም ሃንድል ለማድረግ የምናወጣው ወጪ ማቴሪያል ሃንድሊንግ ኮስት ይባላል። ይሄንን ኢሊሚኔት ይሆናል። ኢሊሚኔት የሚሆን ከሆነ በውሳኔያችን በመግዛት እና በመሸጥ በመግዛታችን እና በማምረታችን ምክንያት ውሳኔያችን አፌክት ስለሚሆን ይሄም relevance cost. The last one, special machinery for the part that has no residual value. Like residual value ከሌለው already historical cost ነው የወጣበት። ያንን historical cost ደግሞ ብናመርትም ብንገዛም አንለውጠው፣ ማሽነሪውን የገዛንበት ኮስት። residual value ቢኖረው residual value ኮንሲደር እናደርግ ነበር። ነገር ግን no residual value ስለሚል መልሳችን except ስለሆነ የተጠየቅነው ዲ ይሆናል ማለት ነው። Okay, next, JJ Manufacturing use a process costing system with 2 departments. ስለዚህ ይህ ማኒፋክቸሪንግ ካምፓኒ ሁለት ዲፓርትመንቶች አሉት። ፕሮሰስ ኮስቲንግ እንደሚጠቀሙ ዲፓርትመንት ኤ እና ዲፓርትመንት ኢ። it used weighted average method. weighted average እንዳትረሱ፣ አሁን እዚህ ጋር weighted average method ነው የሚጠቀመው ፕሮሰስ ኮስቲንግ ሆነ። weighted average ልንጠቀም እንችላለን፣ ፊፎ ልንጠቀም እንችላለን። ታስታውሱ እንደሆነ ቪዲዮ ላይ ዲስከስ እናደርግ ከዚህ በፊት በፕሮሰስ ኮስቲንግ ላይ ኬዝ 1 ኬዝ 2 ቢጊኒንግ ሲኖር ኢንዲንግ ሲኖር ብለን የሰራነውን ኤግዛምፕል ሄዳችሁ ሪፈር ማድረግ ትችላላችሁ ለዚህ ጥያቄ። ስለዚህ it use weighted average method ነው። which one of the following is correct to compute cost per equivalent unit for the given cost of component ነው። ስለዚህ ኮስት ፐር ኢኩቫለንት ዩኒት ዲተርማይን በምናደርግበት ጊዜ የምናካትተው ኮስት የትኛውን ወይም ደግሞ ኮስት ፐር ኢኩቫለንትን እንዴት ነው ዲተርማይን የምናደርገው ነው። ምን አይነት ሜትድ ነው የምንከተለው? ዌይትድ አቨሬጅ ማለት ባለፈው ያላለቁ ኢንዲንጎች ለዚህ አመት ቢጊኒንግ ይሆናሉ። በዚህ ወር የሚሰሩ ደግሞ ፕሮዳክቶች ይኖራሉ። ስለዚህ ካለፈው የመጡ አሉ ለዘንድሮ ቢጊኒንግ ይሆኑ፣ በዚህ ጊዜ የሰራናቸው ደግሞ አሉ። ስለዚህ የሁለቱንም ወጪና ሁለቱንም ዩኒት ደምረን ኮስቱን አካፍለን ዩኒት ኮስት ዲተርማይን የምናደርግ ከሆነ ዌይትድ አቨሬጅ ይሆናል። ፊፎ ከሆነ ቢጊኒንጉን ለብቻ በዚህ ወር የሰራነው ለብቻ ነው የምንሰራው። ፊፎ ስለሆነ ቀድሞ የተመረቱት ቀድሞ ማለቅ ስላለባቸው ማለት። ስለዚህ መልሳችን ምን ይሆናል ማለት ነው? ኮስት ፐር ኢኩቫለንት ዩኒት ለማግኘት ኮስት አድድ ኦን ዘ ከረንት ፔሪድ በዚህ ወር ኢንከር ያደረግነው ፕላስ cost of beginning inventory divided by equivalent unit ማለት ነው። ስለዚህ ለምሳሌ ለቢጊኒንግ ኢንቨንተሪዎች 10000 ብር አውጥተናል። አሁን ለምናመርተው 15000 ብር አውጥተናል። ስለዚህ ቶታል ኮስቱን እንደምረዋለን። ዌይትድ አቨሬጅ ስለምንጠቀም 15000 ይሆናል ሲካፈል ለጠቅላላ ዩኒቱ ማለት ለቢጊኒንግ ዩኒቱ አሁን ላመረትነው ዩኒት ማለት ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። Okay, next, which one of the following is not an insurance risk? ስለዚህ ኢንሹራንስ ሪስክ ያልሆነው ነው የተጠየቀው። ስለዚህ a possible change in non-financial variable that is not specified to the party contract. አሁን እዚህ ጋር በቀላሉ መመለስ የምንችለው always ኢንሹራንስ ሊኖር የሚችለው non-financial variables ክርክር የለውም። ነገር ግን not specified to the parties contract ይላል። በፓርቲዎቹ ኮንትራክት ላይ ስፔሲፋይ ያልተደረገ ሪስክ ኢንሹራብል ሪስክ ልንለው አንችልም፣ ወይም ኢንሹራንስ ሪስክ ልንለው አንችልም። ስለዚህ ጠይቀው ምንድነው? ኖት አን ኢንሹራንስ ሪስክ ነው። ስለዚህ መልሳችን ኤ ይሆናል። ምክንያቱም ሎስ ኦፍ ፕሮፐርቲ ዲዩ ቱ ዳሜጅ ኦር ቲፍ ይሄ ኢንሹራንስ ሪስክ ነው ወይም ኢንሹራብል ሪስክ ነው ማለት።
possible change in non-financial variable that is specified in the contracts. Yes, this one is ቀደም ያልኳቸው ኮንትራክቱ ላይ ስፔሲፋይ የሆነ የነን financial variable change ካለ ማለት። ሌላኛው fail to liability property and liability insurance አላት የliability insurance ማለት ነው። fail to of debitor to make a payment when it is due ማለት ነው። ስለዚህ መልሳችን A ይሆናል ማለት ነው። Okay, next, which one of the following principle may reduce or entirely eliminate the auditor liabilities to the client? ስለዚህ ኦዲተሩ ለክሊያንቱ በሚሰጠው አገልግሎት በክሊያንቱ ሊያብል ሊሆን ይችላል። በሚሰራው ስራ በስትክክል ኦዲቱን ካልሰራ፣ ኔግሊጀንሲ ካለበት፣ የተለያዩ ስታንዳርዶችን ተከትሎ ካልሰራ በህግና በክሊያንቱ ሊያቢሊቲ ያለበት። ስለዚህ which one of the following principles may reduce or eliminate the auditor's liability? የኦዲተሩ ሊያቢሊቲ ኤሊሚኔት ሊያደርግ የሚችል ተጠያቂነቱን ሊያጠፋ ወይም ሬዲዩስ ሊያደርግ የሚችል ኮንዲሽን የትኛው ነው? ስለዚህ መልሳችን ምን ይሆናል? ቢ ነው። ምክንያቱም ሌሎቹ ለምሳሌ ኦዲተር ኦርዲነሪ ኔግሊጀንሲ፣ ኦዲተር ግሮስ ኔግሊጀንሲ ወይም ክላይንት ኮንስትራክቲቭ ኔግሊጀንሲ የምንላቸው ለምሳሌ ኦዲተር ግሮስ ኔግሊጀንሲ የምንለው ኦዲተሩ በጣም የሚታይ ዲው ፕሮፌሽናል ኬር ፕሮብለም ሲኖርበት ማለት። ስለዚህ በዚህ ምክንያት ቀጥታ ሊያብል ነው። ስለዚህ የሚቀንሰው መቼ ነው? ይሄ የኦዲተሩ ሊያቢሊቲው ሊቀንስ የሚችለው ምንድነው? ክላይንት ኮንትሪቢዩተሪ ኔግሊጀንሲ፣ ለጠፋው ጥፋት፣ ለተፈጠረው ችግር፣ ለተፈጠረው ስህተት ሁሉ የክላይንቱም ኮንትሪቢዩሽን ካለው፣ ክላይንቱም የራሱ የሆነ ድርሻ ካለው በዛ ጊዜ የኦዲተሩ liability ምን ያደርጋል? eliminate or reduce ይሆናል ማለት ነው። Okay, next, bond are sold to finance the constructions of new public safety stations. ስለዚህ new public safety station issue ለመገንባት bond issue ተደርጓል። bond proceed equal to the face value of the bond። ስለዚህ ቦንዱን ሸጠን ያገኘነው ገንዘብና the par value of the bond ተመሳሳይ ነው። face value the bond ተመሳሳይ ነው። reported in capital project fund። ይሄ ግን ሪፖርት የሆነው ካፒታል ፕሮጀክት ፈንድ ላይ እንደምንድን ነው ሪፖርት መደረግ ያለበት? ቦንድ ኢሹ አድርገናል። ኒው ሴፍቲ ስቴሽን እንድንገነባ ነው። የቦንዱ ፕሮሲድ እና ፌስ ቫሉ ተመሳሳይ ነው። ካፒታል ፕሮጀክት ፈንድ ላይ እንዴት ሪፖርት እናርገው ነው። እንደምታውቁት ካፒታል ፕሮጀክት ፈንድ ማለት ትልልቅ አሴቶችን ሎንግ ተርም ፊክስድ አሴቶችን አኳየር ወይም ኮንስትራክት ለማድረግ ስንል የምንይዘው የፈንድ ታይፕ ነው። ስለዚህ በእነዚህ አይነት ቦንድ ኢሹ አድርገን የሚመጡትን ገንዘቦች ሪፖርት ማድረግ ያለብን እንደምንድነው? እንደ other source of finance ነው ማለት። it should be reported on the capital project fund on other source of finance ማለት። propositions 1 with tax is based on the concept that ሊጠይቅ ነው። ስለዚህ ሚልነር ኤንድ ሞዲካሊ ቲዮሪ ናቸው ዲቪደንድ ላይ። ስለዚህ ዊዝ ታክስ ቤዝድ ኦን ዊዝ ታክስ አሰፕሽን እና ዊዝአውት ታክስ አሰፕሽን አላቸው። ስለዚህ ዊዝ ታክሱ ኮንሰፕቱ ምንድነው ነው? So A, the value of the firm is increased as a total debt is increased because of the interest rate shield ነው የሚለው A. B, the capital structures of the firm does not matter because of the investor can use homemade leverage. C, the optimal capital structure is the one that is totally financed with equity. D, the weighted average cost of capital increase as debt to equity ratio of the firms increased. አሁን ምንድነው በኤምኤም propositions 1 with ታክሱ ቤዚክ ኮንሰፕቱ ምንድነው ነው? ለምሳሌ ይሄኛው ፎልስ ነው የሚሆነው ምክንያቱም ዴፕት ቱ ኢኩዊቲ ሬሽዮ ከፍ ያለ በሄደ ቁጥር የብድር መጠኑ ከፍ ይላል አይደል? የብድር መጠኑ ከፍ ብሏል ማለት ኮስት ኦፍ ካፒታችን ዌይትድ አቨሬጅ ኮስት ኦፍ ካፒታላችን እየቀነሰ ነው የሚለው። እዚህ ጋር ግን ኢንክሪዝ ይላል። ይሄ ትክክል አይሆንም። ኦፕቲማል ካፒታል ስትራክቸር is the one that is totally financed by equity. no, ኦፕቲማል ካፒታል ስትራክቸር ምንለው በኢኩዊቲ ቶታሊ በኢኩዊቲ ቶታሊ በዴትም ይሆን አይደለም። በሁለቱም ኮምባይንድ ሆኖ የፊርሙን ቫልዩ ከፍ የሚያደርግ ዌይትድ አቨሬጁን የሚቀንስ ካፒታል ስትራክቸር ነው እንጂ በኢኩዊቲ ብቻ ፋይናንስ የሚደረጋል። ይሄ አይደለም መልሳችን።
B, the capital structures of the firm does not matter because of the investor. No, capital structures matter ያደርጋል። does not matter የሚለው ትክክል አይደለም። ስለዚህ መልሳችን ምን ይሆናል ማለት ነው? ኤ ነው የሚሆነው። ምክንያቱም ብድር በተበደረን ቁጥር በፊርም ቫሉ እየጨመረ ይሄዳል። ለምንድን ነው የፊርም ቫሉ እየጨመረ የሚሄደው? በብድር የሚገኘው ፋይናንስ ታክስ ሼድ አለው። ታክስ መቀነስ እንችላለን። ኢንተረስት ኤክስፔንስ ዲዳክተብል ስለሆነ ማለት ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። Okay, next, which one of the following is not true about maturity matching financing approach? እዚህ ጋር አንድ ነገር ለማለት ማቹሪቲ ማቺንግ ፋይናንሲንግ አፕሮች ማለት ይህ ወርኪንግ ካፒታል ላይ ብዙ ጊዜ የምንጠቀምበት ነው። ሎንግ ተርም ሎንን በሎንግ ተርም ኢንቨስትመንት፣ ሾርት ተርም ሎንን በሾርት ተርም ኢንቨስትመንት ማች የማድረግ ኢንቨስት የማድረግ ሂደት ነው። አንድ የረጅም ጊዜ ብድር ካለ አንድ የረጅም ጊዜ ኢንቨስትመንት ያስፈልጋል ማለት። አንድ የአጭር ጊዜ ብድር ካለ አንድ የአጭር ጊዜ ኢንቨስትመንት ያስፈልጋል ነው ማቺንግ ማቹሪቲ ማቺንግ ፋይናንሲንግ የምንለው። ስለዚህ ትክክል ያልሆነው የትኛው ነው? ትክክል ያልሆነው የትኛው? ስለዚህ አሁን በነገርኳችሁ ኮንሰፕት ሄደን ቢም ብናነበው ምን ይላል? ማቹሪቲ ማቺንግ ሲክ ቱ አቮይድ ሎንግ ተርም አሴት ዊዝ ሎንግ ተርም ቦሪንግ። ሲክ ቱ አቮይድ አይደለም፣ ሲክ ቱ አቮይድ ሳይሆን ምን ማድረግ አለብን? እንደውም ማቹሪቲ ማቺንግ ላይ ሲክ ቱ ፋይናንሲንግ ሎንግ ተርም አሴቱን በሎንግ ተርም ቦሮ ነው እንጂ ፋይናንስ የምናደርገው አቮይድ አናደርግ። ቱ ዩዝ አቮይድ የሚለው ይሄ ያፈርስብናል ማለት። ሌሎቹ ግን ተመሳሳይ ናቸው ማለት። መልሳችን ምን ይሆናል? ቢ ይሆናል ማለት። Okay, next, on January 1 to 2022, Star Ethiopian coffee exporter ship which is $120,000 worth of inventory to its main USA distributors. ስለዚህ ኢትዮጵያ ውስጥ ያለ አንድ ስታር ኢትዮጵያን ኮፊ ኤክስፖርተር $120,000 የሚያወጣ የቡና ምርት አሜሪካ ለሚገኝ አንድ ዲስትሪቢዩተር ልኳል። መቼ? ጃንዋሪ 1 with a full payment of these goods due by February 8 2022. ስለዚህ ክፍያው የሚከፈለን ግን መቼ ነው? ፌብሩዋሪ 28 ነው። መቼ ነው እቃውን የላክነው? ጃንዋሪ ነው የላክነው። ኦኬ ሶ ስታር ሃዝ ጃንዋሪ 1 year end። የዚህ ካምፓኒ ስታር ኢትዮጵያን ካምፓኒ አካውንቲንግ ፔሪዮዱ የሚያልቀው ጃንዋሪ 31 ቢሆን ሪፖርት የሚያዘጋጀው ማለት ጃንዋሪ 31 ቢሆን Okay, the list of significant date and exchange rate is shown below. በዚህ ፔሪድ ውስጥ በጃንዋሪ 1 እና በፌብሩዋሪ 28 እስከሚደርስ ጊዜ ውስጥ ዶላር እና የኢትዮጵያ ብር ያላቸው የኤክስቼንጅ ሬታቸው ከፍ ዝቅ ብሏል። ያ ተሰጥቶናል። ለምሳሌ ግብይቱን በፈጸምንበት ቀን ትራንዛክሽኑን ሪከርድ ባደረግንበት ቀን 1 ዶላር 59 ብር ነበር። 59.332 ነው። ልክ ግን ድርጅቱ ፋይናንሻል ሪፖርት በሚያዘጋጅበት ጃንዋሪ 31 ደግሞ 1 ዶላር ስንት ሆኗል? 59.384 ሆኗል። በሴትልመንት ዴቱ ደግሞ ክፍያ በምንቀበልበት ቀን ደግሞ 1 ዶላር 59.54 ሆኗል። ስለዚህ the invoice price billed by Star was $120,000 at transaction date. So what amount of the Star foreign exchange gain and loss at the end of the period ነው የተጠየቀው። at the end of the period ማለት ጃንዋሪ 31 ማለት። ምክንያቱም የድርጅቱ end of the period መቼ ነው? ጃንዋሪ 31። ስለዚህ ልክ ጃንዋሪ 31 ላይ በፎሬን ኤክስቼንጅ ምክንያት ምን ያክል ጌን አግኝቷል፣ ምን ያክል ሎስ ተፈጥሯል የሚለውን የምናይበት ማለት። ስለዚህ አሁን ሁለቱን ብቻ ነው የምናነጻጽረው ማለት። ሁለቱን ትራንዛክሽን ዴቱን እና ሪፖርቲንግ ዴቱን ማለት። ሁለቱን በምናይበት ጊዜ አሁን ምን ብሏል? ዶላር አፕሪሺየትድ አድርጓል አይደል? እኛ ከአሜሪካ ዶላር እንቀበላለን። በዚህ ጊዜ ውስጥ ዶላር አፕሪሺየት አድርጓል። ለምንድነው ዶላር አፕሪሺየት ያደረገው? በፊት 1 ዶላር በ59.332 እናገኝ ነበር። አሁን ግን 1 ዶላር በ59.38 ብር ነው የምናገኘው። ስለዚህ የብር ቫሉ ዲፕሪሺየት አድርጓል፣ የዶላር ቫሉ አፕሪሺየት አድርጓል። ስለዚህ ኤክስፖርተር በምንሆንበት ጊዜ የፎሬን ከረንሲው እንዲጨምር እንፈልጋለን ጌን ለማግኘት። በዚህ ጊዜ ፎሬን ከረንሲው ጨምሯል፣ አፕሪሺየት አድርጓል። ስለዚህ ጌን ነው የሚሆነው፣ ሲ ነው የሚሆነው። ለምን መልስ ሲ ይሆናል? ምክንያቱም ልክ በምንሸጥበት ትራንዛክሽን ዴት እንዲህ ብለን ነበር የምንመዘግበው 59.332 ሲባዛ በ120 ዶላር ስናደርግ 7,119,840 ብለን እንመዘግብ ነበር፣ ብር ብለን ማለት ነው ፋይናንሻል ስቴትመንታችን ላይ።
ትራንዛክሽን ስንመዘግብ። ነገር ግን ኦን ደ ሪፖርቲንግ ዴት ጃንዋሪ ላይ ደግሞ ሪፖርቲንግ ዴት ላይ ምን ልናደርግ ነው? በሁለቱ ባላንሶች መካከል የተፈጠረ እኛ በ59 ነበር ሪፖርት ያደረግነው። አሁን ግን ከረንትሊ $1 በ59.84 ነው። ስለዚህ የብር ቫልዩ ዲፕሪሺየት አድርጓል፣ የዶላር ቫልዩ ጨምሯል። በዚህ ምክንያት ሪሲቭላችን ከፍ ይላል። በስንት? የሁለቱን ልዩነት በ120 ሺህ ስናባዛው በ6200 አካውንት ሪሲቬብል ይጨምራል። ዴን ጌን ኦን ፎሬክስም በስንት ያድጋል ማለት ነው? በ6240 ያድጋል ማለት ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። ኦኬ ኔክስት the amortized cost methods of accounting for investment is not applicable to ስለዚህ የተለያዩ ኢንቨስትመንቶቻችንን በአሞርታይዝድ ኮስት ምን እናደርጋለን? ሪከርድ እናደርጋቸዋለን። ለነዛ አፕሊካብል የማይሆነው የትኛው? እዚህ ጋር ቤዚካሊ የምትይዙት ኦልዌይስ ዴብት ኢንስትሩመንት በአሞርታይዝድ እንጠቀማቸዋለን። ኢኩዊቲ ኢንስትሩመንት ግን አሞርታይዝድ አናደርጋቸው። ስለዚህ ቀላል መልሳችን ምን ይሆናል ማለት ነው? ትሬዲንግ ሴኩሪቲ ይሆናል። ሌሎቹ እንዳለ ዴብት ሴኩሪቲዎች ናቸው። ዴብት ሴኩሪቲ ከሆነ አሞርታይዝድ ያደርጋሉ። ትሬዲንግ ሴኩሪቲዎች ግን አሞርታይዝድ አያደርጉም ማለት ነው። ስለዚህ መልሳችን ቢ ይሆናል። ኦኬ ኔክስት Hope Bank purchased a special copy machines. The machine cost 340,000 and was estimated useful life is 10 years ይላል። ስለዚህ ማሽኑ የተገዛው 340 ሺህ ብር ነው። estimated useful life 10 ዓመት ነው። ዜን ሳልቫጅ ቫልዩ ደግሞ ስንት ነው? ሳልቫጅ ቫልዩ ደግሞ ስንት ነው? 40 ሺህ። ነገር ግን after 2 years of service it became evident that the copier machine is total useful life is 7 years instead of 10 years. 2 ዓመት ካገለገለ በኋላ ኤስቲሜትድ ዩዝፉል ላይፉን ቀየር ነው። ኖ 10 ዓመት ሳይሆን መሆን የነበረበት 7 ዓመት ነበር ትክክለኛው የዚህ ማሽን ኤስቲሜትድ ዩዝፉል ላይፍ ተብሎ ተቀይሯል። ነገር ግን ለ2 ዓመት ዲፕሪሺየትድ አድርጓል። ስለዚህ ዲፕሪሲዬሽን was recorded for 2 years ነው። ለ2 ዓመታት ዲፕሪሲዬሽን ተመዝግቧል based on straight line method ማለት and there is no change on salvage value. Salvage value ምንም አልተቀየረም እዛው በነበረበት ነው። Based on this information, what is the new annual depreciation charged on the base of the revised estimated useful life? ስለዚህ በአዲሱ estimations of useful life መሰረት በየዓመቱ ሪፖርት የምናደርገው የዲፕሪሲዬሽን ኤክስፔንስ ምን ያክል ነው ተብለን የተጠየቀ። ስለዚህ ምን እናደርጋለን? መጀመሪያ ለ2 ዓመት ዲፕሪሺየት መልሳችን ቢሆናል። በነገራችን ላይ እንዴት ይመጣል? መጀመሪያ አኑዋል ዲፕሪሲዬሽኑን ፈልግ። ኦሪጂናል ዲፕሪሲዬሽን ኤክስፔንሳችን ላይ 340 ሺህ ነበር ሲቀነስ 40 ሺህ ሲካፈል ለ10 ስናደርግ በየዓመቱ 30 ሺህ ለ2 ዓመት ዲፕሪሺየት አድርጓል። ስለዚህ የ2 ዓመቱ አኮሙሌሽን ዲፕሪሲዬሽን ስንት ይሆናል ማለት ነው? 60 ሺህ ይሆናል። ስለዚህ ቡክ ቫልዩ ምን ያክል ሆነ ማለት ነው? ከኮስቱ ላይ አኮሙሌት ዲፕሪሲዬሽኑን ስንቀንስ ቡክ ቫልዩ 280 ሺህ ሆነ ማለት ነው። ስለዚህ ኒው ቡክ ቫልዩ አፍተር 2 years of depreciation 280 ሺህ አስቀመጠን ማለት። ዜን ኒው ሳልቫጅ ቫልዩ ተቀይሯል አልተቀየረም? አልተቀየረም። ስለዚህ ኦልዌይስ ኒው ሳልቫጅ ቫልዩ ካለን እዚህ ጋር ለስ አድርገን እንመዘግባለን። ሳልቫጅ ቫልዩአችን ካልተቀየረ ግን አንቀንሰውም። 40 ሺህ መልሰን አንቀንስም። ምክንያቱም የ40 ሺህ ኢፌክት በአኮሙሌት ዲፕሪሲዬሽን በ60 ሺህ ውስጥ ተካቶ ኦልሬዲ 2 years ቢፎር ስለተካተተ ማለት ነው። ነገር ግን አዲስ ሳልቫጅ ቫልዩ ቢኖር እዚች ጋር እንቀንሳት ነበር። ስለዚህ ዲፕሪሺየብል ኮስቱም 280 ሺህ ሆነ ማለት ነው። ሳልቫጅ ቫልዩ 0 ስለሆነ ኦኬ። ስንት ዓመት ይቀረዋል ማለት ነው? በአዲሱ ኤስቲሜሽናችን አሴቱ ስንት ዓመት ይቀረዋል? አዲሱ ኤስቲሜሽን 7 ዓመት ነው። ነገር ግን ከዚህ በፊት 2 ዓመት ዲፕሪሺየት አድርጓል። ስለዚህ 5 ዓመት ይቀራል ማለት ነው። ስለዚህ ለ5 ስናካፍለው መልሳችን ስንት ይሆናል ማለት ነው? 56000 annual depreciation based on new estimated useful life ማለት ነው። Okay, next, your firm is considered investing in one of 2 mutual exclusive projects. ስለዚህ ለምሳሌ አንድ ፊርም የኛ ፊርም ኢንቨስት ማድረግ ፈልጓል። ነገር ግን 2 ፕሮጀክቶች አሉ ሚቹዋል ኤክስክሉሲቭ ናቸው። አንዱን ስንመርጥ አንደኛውን እንተዋለን ማለት ነው። ሁለቱ ፕሮጀክቶች ፕሮጀክት ኤ require initial outlays of ብር እቺ የሚቀርታ እዚህ ጋር ብር ብላችሁ ያዙልኝ። ይሄንን ብር 3500 ይፈልጋል ኢኒሻል ኢንቨስትመንቱ ማለት and expected cash outflow of ብር 2000 per year for the next 3 years።
ስለዚህ 3500 ኢንቨስት አድርገን ለሚቀጥሉ 3 ዓመታት በየአመቱ 2,000 ብር ጀነሬት ያደርጋል። ኦኬ ቢ it require initial outlet ደግሞ 3000 ይፈልጋል። expected cash outflow ደግሞ for the next 2 year ለሁለት ዓመታት ደግሞ 1500 ጀነሬት ያደርጋል። the appropriate discount for your firm is 12% ተሰጥቷል። ዲስካውንት ሬቱ 2% ነው ተብሎ ተሰጥቷል። ሌላው የዚህ ጥያቄ ቤዚክ ኮንሰርን ያለው እዚህ ጋር ነው። assume that both project can be replaced with a similar investment at the end of their respective lives ነው የተጠየቀው። ስለዚህ ፕሮጀክቶቹ ሪፕሌስ እንደገና ኢንቨስት ይደረጋሉ። መጀመሪያ ኢንቨስት አድርገን እንጀምራልና ልክ ለ3 ዓመት ያለው ፕሮጀክት 3ኛ ዓመቱ ላይ ድጋሚ ኢንቨስት እናደርጋለን። ለ2 ዓመት ያለው 2 ዓመተኛው ዓመቱ ላይ ድጋሚ ያንኑ አማውንት ኢንቨስት እያደረግን እንሄዳለን ነው የሚለው። assume both project can be replaced with a similar investment at the end of their respective lives. Compute the net present value of two chain cycles for project A. Project A ሁለት ጊዜ ተመሳሳይ ኢንቨስት ብናደርገው project B ደግሞ there is 3 chains cycle for project B ደግሞ 3 ጊዜ ነው መልሰን ኢንቨስት የምናደርገው ማለት ነው። ይሄንን ከሰራን በኋላ ነው ኔት ፕሬዘንት ቫልዩአቸውን ኮምፔር የምናደርገው። ኤን ሁለት ጊዜ ድጋሚ ኢንቨስት ካደረግነው በኋላ ቢን ደግሞ ተመሳሳይ 3 ጊዜ ኢንቨስት ካደረግን በኋላ ያንን ነው ኔት ፕሬዘንት ቫልዩ ካልኩሌት የምናደርገው ማለት ነው። ስለዚህ መልሳችን ሲ ሆነ። ለምን ሲ ሆነ? የፕሮጀክት ኔት ፕሬዘንት ቫልዩ ስንፈልግ ይሄንን ፎርሙላ ነው የምንከተለው አይደል? ካሽ ኢንፍሎ ዲቫይድድ ባይ 1 + i the power of n እያደረግን ነው የምንሄደው። አራችን እዚህ ጋር ወይም አያችን ማለት ነው ዲስካውንት ሬታችን 12%። ነገር ግን ቅድም እንዳልኳችሁ ድጋሚ ኢንቨስት ስለሚደረጉ መጀመሪያ ይሄንን መስራት አለብን ማለት ነው። መጀመሪያ ፕሮጀክቱ የመጀመሪያ ኢንቨስትመንት ነው አይደል? አንድ ጊዜ ኤን ኢንቨስት አደረግን፣ አንድ ጊዜ ቢን ኢንቨስት አደረግን። ኤ ለስንት ዓመት ነው? ለ3 ዓመት ነው ላይፉ ማለት ነው። በየአመቱ ጀነሬት የሚያደርገው አማውንት ስንት ነው? 2000 ነው። ሶስተኛው ዓመት ላይም 2000 ጀነሬተር ያደርጋል። ነገር ግን at the end of their years ልክ እዚህ ጋር የተጠየቅነው ማለት ልክ እድሜው ሲያልቅ ግን ድጋሚ ተመሳሳይ አማውንት ኢንቨስት እናደርጋለን። ስለዚህ ልክ ሶስተኛው ዓመት ላይ 20000 ጀነሬተር ያደርጋል፣ 2000 ጀነሬተር ያደርጋል። ነገር ግን ድጋሚ ኢንቨስት እንድናደርግ ተጨማሪ ስንት ካሽ አውትፍሎ ይፈልግብናል? ኢኒሻል ኢንቨስትመንት 3500 አይደለ? ስለዚህ 2000 ጀነሬት አድርገናል። 3500 እንዲሁም ድጋሚ ካሽ አውትፍሎ ከኛ 1500 ይፈልጋል። ከዛ ለሚቀጥሉ 3 ዓመታት ደግሞ ድጋሚ 2000 ጀነሬተር ያደርጋል ማለት ነው። ፕሮጀክት ቢም ተመሳሳይ ነው። መጀመሪያ 2500 አንዴ ኢንቨስት አድርገናል። ፕሮጀክት ቢ እንደምታውቁት 3 ጊዜ ነው የተባለው። ስለዚህ 1 2 3 ጊዜ ኢንቨስት እናደርጋለን ማለት ነው። ስለዚህ መጀመሪያ 2500 ኢንቨስት አድርገናል። በየአመቱ 1500 ጀነሬት ያደርጋል። በሚቀጥለው በሁለተኛው ዓመት 1500 ጀነሬት ያደርጋል። ነገር ግን 2 ዓመት ስለሆነ እድሜው ልክ at the end of that year ድጋሚ ኢንቨስት ማድረግ አለብን። ስለዚህ 1500 ነበር ጀነሬት ያደረገው። 2500 ኢንቨስት ለማድረግ ኔጌቲቭ 1000 ይፈልግብናል። ድጋሚ ማውጣት አለብን። ኦኬ ኔክስት አሁንም ኢንቨስት ካደረግን በኋላ 1 ዓመት 1500 ካገለገለ በኋላ ድጋሚ ሶስተኛ ኢንቨስት ማድረግ አለብን። አሁንም 1500 ጀነሬት ያደርጋል። 2500 እንዲሆን ድጋሚ ካሽ አውትፍሎ 1000 አለብን። ስለዚህ ቀጣይ ሁለቱን ዓመታት ግን 1500 ጀነሬት ያደርጋል። ስለዚህ ይሄንን የምታዩት እዚህ ጋር ያሉትን እንዳለ ካሽ ፍሎዎቹን በፕሬዘንት ቫልዩ በዚህ ፎርሙላ ስንሰራና ኢኒሻል ኢንቨስትመንታቸውን 3500 እና 2500 ስንቀንስ ኔት ፕሬዘንት ቫልዩ ፎር ፕሮጀክት ኤ 2232 ይመጣል። ኔት ፕሬዘንት ቫልዩ ፎር ፕሮጀክት ቢ ደግሞ 85 ይመጣል ማለት ነው። Creditor and investor would generally find the statement of cash flow least useful for assessing neighbor. ስለዚህ statement of cash flow በመጠቀም አሰስ ላያደርጉት የሚችሉት least useful for assessing ነው የሚለው ማለት ነው። So A financial position at a point in time, B ability to pay dividend, C ability to generate future cash flow, D quality of earning.
ስለዚህ least useful for assessing ነው የሚለው። ስለዚህ ስቴትመንት ኦፍ ካሽ ፍሎን ጀነሬት በማየት አሰስ የምናደርጋለን የቢዝነሱን ኳሊቲ ኦፍ ኢርኒንጉን፣ አቢሊቲ ኦፍ ጀነሬቲንግ ፊውቸሩን፣ ፔመንት ኦፍ ዲቪደንዱን አሰስ ማድረግ እንችላለን። ክሬዲተር እና ኢንቨስተር ይህን ተጠቅሞ አሰስ ማድረግ ይችላል። ነገር ግን ፋይናንሻል ፖዚሽን አት ኤ ፖይንት ኦፍ ታይምን ግን በማን ነው ሜጀር የምናደርገው? በባላንስ ሺት ሜጀር የምናደርገው እንጂ በስቴትመንት ኦፍ ካሽ ፍሎ አይደለም ሜጀር የምናደርገው። ሶ ሊስት ዩዝፉል ፎር አሰሲንግ ስለሚል መልሳችን ኤ ይሆናል ማለት ነው። ኦኬ ኔክስት ኤችኤች ካምፓኒስ ዩዝ አ ፕሮሰስ ኮስቲንግ ሲስተም ኢን ዌይትድ አቨሬጅ ሜተድ። ቅድም ያለው ነው እንግዲህ ዌይትድ አቨሬጅ ቅድም በምርጫ ሰርተነዋል። ዌይትድ አቨሬጅ ሜተድ ነው የሚጠቀመው ፕሮሰስ ኮስቲንግ። ሪከርድ ዲፓርትመንት 1 the following for March ነው። ስለዚህ ዲፓርትመንት 1 ቢጊኒንግ ፕሮሰሱ 80% ኮምፕሊትድ በኮንቨርዥን ኮስት ያለቁ 5000 ዩኒቶች አሉ። ኦልሬዲ ግን በዳይሬክት ማቴሪያል አልቀዋል። ዩኒት ስታርትድ በማርች ወር የተጀመረ አዳዲስ ፕሮዳክቶች 25000 ናቸው። ኢንዲንግ ወርክ ኢን ፕሮግረስ ደግሞ በማቴሪያል አልቀዋል። ነገር ግን በኮንቨርዥን ኮስት 25% ብቻ ኮምፕሊትድ ያደረጉ 8000 ዩኒቶች አሉን። then beginning work in progress እዚህ ጋር ላሉት ለቢጊኒንግ ወርክ ኢን ፕሮግረስ ያወጣ ነው ወጪ ለቢጊኒንግ ማቴሪያልስ 20000 ለቢጊኒንግ ኮንቨርዥን ኮስት ደግሞ 60000 አውጥተናል። ኮስት አድድ ኦን ማርች ላይ ደግሞ ለጀመርናቸው 25000 ዩኒቶች እና ሌሎች ወጪዎች በማርች ወር ውስጥ ለማቴሪያል 34000 ለኮንቨርዥን ኮስት 72000 አውጥተናል። ስለዚህ all material is added at start of process ቅድም ያልኳችሁ ሙሉ ለሙሉ አልቀዋል ያልኩት ከዚህ በመነሳት ነው። ሁሉም ማቴሪያሎች ፕሮዳክሽኑ ሲጀምር ነው ኢንተር የተደረጉት ወደ ፕሮዳክሽኑ ማለት። all finished goods are transferred out and the cost of equivalent units of the production for material and conversion cost ምን ያክል ነው? ስለዚህ ፐር ዩኒቱን የተጠየቅነው ዌይትድ አቨሬጅ ሜተድ ብንከተል ቢጊኒንግም ኢንዲንግም ቢኖር ኬስ 3 ብለን የተማርነው ማለት ነው። ፕሮሰስ ኮስቲንግ ላይ ቢጊኒንግም ኢንዲንግም በሚኖር ዌይትድ አቨሬጅ በምንሰራበት ሰዓት ማለት ነው። ስለዚህ ምን እናደርጋለን? መልሳችን ቢ ይሆናል። ለምንድን ነው 1.8 ፎር ማቴሪያል ፐር ዩኒት ለኮንቨርዥን ኮስት ደግሞ 5.5 ፐር ዩኒት ይሆናል። ለምን? ምክንያቱም በዚህ መንገድ ማስቀመጥ እንችላለን። ሶ ቢጊኒንግ ወርክ ኢን ፕሮግረስ ስንት ነው? የተጀመሩ ዩኒቶች ነገር ግን ያላለቁ ወደዚህ ለዚህኛው ለማርች ወር ቢጊኒንግ የሆኑ ማለት 5000 አሉ። ማርች ወር ላይ የተጀመሩ ዩኒቶች ስንት አሉ? 25000 አሉ። ስለዚህ አጠቃላይ በማርች ወር እየተሰሩ ያሉ የምርት ዩኒቶች ምን ያክል ናቸው? 30000 ናቸው። እንዳትረሱ ዌይትድ አቨሬጅ ስለምንከተል ቢጊኒንጉንና ዩኒት ስታርቱን ደምረን 30000 እንላለን። ስለዚህ ከ30000 ያለቀው ይለቅ። ፊፎ ግን ቢሆን ከ25000ዎቹ በፊት ቀድሞ ማና ማለቅ ነበረበት? 5000 ማለቅ ነበረበት። ነገር ግን በዚህ ጥያቄ ዌይትድ አቨሬጅ ስለሆነ የተጠየቅነው ዩኒት ኮምፕሊትዳችን ስንት ሆነ? 22000 ይሆናል ማለት ነው። ዩኒት ኮምፕሊታችንን እንዴት ማግኘት እንችላለን? አልተሰጠንም ማለት እኚህ ተሰጥተውናል። ቢጊኒንግ ዩኒት ተሰጥቶናል፣ ዩኒት ስታርት ተሰጥቶናል፣ ኢንዲንግ ወርክ ኢን ፕሮግረስ ተሰጥቶናል። ስለዚህ ምን ያክሉ አለቀ የሚለውን መስራት እንችላለን ማለት ነው። ኢንዲንግ ወርክ ኢን ፕሮግረሱን እናውቃለን፣ ዩኒት ስታርትዱን እናውቃለን፣ ቢጊኒንግ ወርክ ኢን ፕሮግረሱን እናውቃለን። ስለዚህ ቢጊኒንጉ ሲደመር ዩኒት ስታርትዱ ሲቀነስ ኢንዲንግ ወርክ ኢን ፕሮግረሱ ስናደርግ ያለቁትን ኮምፕሊትድ የሆኑትን ዩኒቶች ይሰጠናል ማለት ነው። ስለዚህ ፕሮዳክቶች ኮምፕሊትድ ሆነዋል ማለት በማቴሪያልም አልቀዋል፣ በኮንቨርዥን ኮስትም አልቀዋል ማለት ነው። ኦልሬዲ ኮምፕሊትድ ሆነዋል ማለት ፉሊ ትራንስፈርድ ወደሚቀጥለው ዲፓርትመንት ወደ ፊኒሽድ ጉድ ትራንስፈርድ ሆነዋል። ተጨማሪ ማቴሪያል፣ ተጨማሪ ኮንቨርዥን ኮስት አይፈልጉም። ነገር ግን ኢንዲንግ ወርክ ኢን ፕሮግረስ እየተሰሩ ያሉ በማርች ወር ያላለቁ ማርች ላይ እየተሰሩ የነበሩ ኢንዲንግ ኢንቨንተሪ ስንት አለን? ኢንዲንግ ወርክ ኢን ፕሮግረስ ስንት አለን? 8000 አለን። 8000 በማቴሪያል ፉሊ ኮምፕሊትድ ሆኗል። በኮንቨርዥን ኮስት ግን 25% ብቻ ነው ያለቀው ጥያቄ ላይ እንደምናየው ማለት ነው። ስለዚህ 2000 ዩኒት ብቻ ነው ማለት ነው በኮንቨርዥን ያለቀው። ስለዚህ ቶታል እንሰራለን ሁለቱን ማለት 22000 ሲደመር 8000 30000 ይሆናል። 22 ሲደመር 8000 30000 ዩኒት ይሆናል።
22000 ደምሮ 2000 24000 ይሆናል ማለት። ዜን ወደ ኮስቱ ደግሞ እንሄዳለን። ቢጊኒንግ ኮስት እና ከረንት ኮስት አለን። ቢጊኒንግ ኮስት ኦፍ ዳይሬክት ማቴሪያልስ 20000 ነው። ቢጊኒንግ ኮስት ኦፍ ኮንቨርዥን ኮስት 60000 ነው። ኮስት አድድ ኦን ደ ከረንት በማርች ወር ለማቴሪያል የወጣው ወጪ 34000 ነው። በማርች ወር ለኮንቨርዥን የወጣው 72000 ነው። ዌይትድ አቨሬጅ ስለምንሰራ ሁለቱን መደመር እንችላለን። ቢጊኒንግ እና ኢንዲንጉን ደምረን ለዩኒቱ ማካፈል እንችላለን። ስለዚህ ቶታል ኮስት አዘጋጀን በሁለቱም። ስለዚህ ዜን ምን አደረግን? ዩኒት ኮስቱን ለማግኘት ለተመረተው ምርት አካፈል ለ30000 እና ለ24000 አካፈል ነው ማለት 54000 ሲካፈል ለ30000 132000 ሲካፈል ለ24000 ስናደርግ 1.8 እና 5.5 ይመጣል ማለት ነው። ኦኬ ኔክስት which of the following task is not the parts of recording process? በአካውንቲንግ የሪከርዲንግ ፕሮሰስ ውስጥ የማይካተተው የትኛው ነው? ስለዚህ ሪከርዲንግ አለን፣ ሌሎችም ኮሚኒኬቲንግ፣ ሪፖርቲንግ ምናምን የምንላቸው። ስለዚህ ሪከርዲንግ ውስጥ የማይካተተው የትኛው ነው? ፖስቲንግ ኢንትሪ የሪከርዲንግ አክቲቪቲ ነው። ጆርና ኢንትሪ መዝግበን ከዛ ሪከርድ ያደረገውን ፖስት የምናደርግ። ኢንተሪንግ ትራንዛክሽን ቱ ጆርናል ይሄም ሪከርዲንግ አክቲቪቲ ነው። አናላይዚንግ ትራንዛክሽን ይሄም ሪከርዲንግ አክቲቪቲ ነው። ነገር ግን ፕሪፔሪንግ ኢንካም ስቴትመንት ኦር ፋይናንሻል ስቴትመንትስ አር ይሄ ኮሚኒኬሽንስ አክቲቪቲ ነው ወይም ሪፖርቲንግ አክቲቪቲ ነው እንጂ የሪከርዲንግ ፕሮሰስ አይደለም ማለት ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። Okay, next, if one able to fully diversify, what is the appropriate measurement of risk to use? በነገራችን ሪስክ ማለት probability of deviations, the outcomes or the event from our expectation ማለት ከኤክስፔክቴሽናችን የሚመጣው ሪዛልት ይለያል እና ሃርምፉል የሆነ ነገር ጉዳት የሚያደርስብን ከሆነ ሪስኮች ሲስተማቲክ እና አንሲስተማቲክ ይባላል። ስለዚህ አንሲስተማቲክ የምንላቸው ዳይቨርሲፋይድ የማይሆኑ በጀነራል በኢኮኖሚው በተለያየ የሚመጣብን ዳይቨርሲፋይ ልናደርጋቸው ማንችላቸው ናቸው። ሲስተማቲክ ሪስክ ግን የምንለው ዳይቨርሲፋይድ የሚሆን ኢንሹራንስ በመግዛት የተለያየ ፖርትፎሊዮ በማሳደግ መቀነስ የምንችለው ነገር ያን ሁሉ አድርገን ፉሊ ዳይቨርሲፋይድ አድርገነው ግን አጌን አፕሮፕሪየት ሜዠርመንት ኦፍ ሪስካችን ምን ይሆናል ማለት ነው? ቤታ የምንለው ለዚህ ነው ካፒታል አሴት ፕራይሲንግ ሞዴል ላይ ስንጠቀም ኮስት ኦፍ ኢኩዊቲን ዲተርማይን ለማድረግ ቤታን ኮንሲደር እናደርጋለን። ምክንያቱም ኢቭን ኢፍ ፉሊ ዳት ዊ ዲተርማይን ዳይቨርሲፋይድ ምንም እንኳን ፉሊ ዳይቨርሲፋይድ ብናደርገው ሙሉ ለሙሉ ሪስክን በስትክክል ሜጀር የሚያደርግልን አማውንት ወይም ሜጀርመንት ዩዝ ቤታ ስለሆነ ማለት ነው። ኦኬ ኔክስት አካውንት ኤንድ ኖት ሪሲቨብል አር ሪፖርትድ ኢን ዘ ከረንት asset sections of the statement of financial positions at በምንድን ነው ሪፖርት ቢሆኑት? አካውንት ሪሲቨብል፣ ኖት ሪሲቨብል፣ ኢንቮይስ ኮስት ነው፣ ኔት ሪያላይዘብል ቫልዩ ነው፣ ሎወር ኮስት ኦር ኔት ሪያላይዘብል ቫልዩ ነው፣ ኔት ቡክ ቫልዩ ነው። ስለዚህ መልሳችን ምን ይሆናል? ይሄ ኔት ሪያላይዘብል ቫልዩ ነው አይደለ? ኤኒ አሴቶች ከትክክለኛው ፊውቸር ኤክስፔክት ከሚያደርጉት ቫልዩ በላይ ሪፖርት መሆን የለባቸውም። ስለዚህ በኔት ሪያላይዘብል ቫልዩ መመዝገብ ያለባቸው። ኢንቨንተሪ ቢሆን ኢንቨንተሪ ቢሆን ሎወር ኮስት ኦር ኔት ሪያላይዘብል ቫልዩ እንድል ነበረ ማለት ነው። ኦር አሴት ቢሆን ደግሞ ሲምፕሊ ሌላ ፊክስድ አሴት ቢሆን በኢንቮይስ ፕራይስ በተገዛበት ሂስቶሪካል ኮስት እንመዘግበውና ግን ታይም ቱ ታይም ዲፕሪሺየት እያደረገ ይሄድ ነበረ ማለት። ስለዚህ መልሳችን ቢ ይሆናል ማለት። ኦኬ ኔክስት when the agricultural produce is harvested, the harvested should be accounted for by using IS2 inventory. ስለዚህ agricultural ፕሮዲውሰሮችን ወይም agricultural ፕሮዳክቶችን ሃርቨስት በምናደርግበት ጊዜ ከባዮሎጂካል አሴቶቹ ዲታች በምናደርግበት ጊዜ የነዛ ሃርቨስትድ የሆኑ ማቴሪያሎች በIS2 ወይም በኢንቨንተሪ ነው የሚዳኙት or rather than applicable international accounting standard. So for the purpose of the standard, cost at the date of harvest is deemed to be ነው። ስለዚህ ልክ ሃርቨስት በምናደርግበት ጊዜ እነዛን አግሪካልቸራል ፕሮዲውሶችን እንዴት ነው የምንመዘግባቸው? cost at the date of harvest። ስለዚህ በምን ነው የምንመዘግባቸው? always በፌር ቫልዩ ለስ ኮስት ቱ ሴል ነው የምንመዘግባቸው። ፌር ቫልዩ ለስ ኮስት ቱ ሴል ነው የምንመዘግባቸው።
አግሪካልቸራል ፕሮዲውሶቹን ከባዮሎጂካል አሴቶቹ ነጥለን ሃርቨስት በምናደርግበት ጊዜ at that point በፌር ቫልዩ ለስኮስቱ ሲል ዲተርማይን እናደርጋለን ቫልዩያቸውን ማለት ነው። Okay, next, at the beginning of the year, a company purchased a patent for BIR 2,400,000 and the remaining legal life of the patent is 12 years, but the management estimated that the patent will generate additional revenue for the next 16 years because there is a current no market competitors. So at the end of the first year, the management calculated a straight line depreciation to be BIR 150,000 with the following which one of the following statement is correct ነው ይታይ። ስለዚህ ይህ ድርጅት 12 ዓመት ሌጋል ላይፍ የሚቀረውን ፓተንት በ2 ሚሊዮን 400 ሺህ ብር ገዝቷል። ስለዚህ ሌጋል ላይፍ ኦፍ ዘ ፓተንቱ ስንት ነው? 12 ይር ነው። ነገር ግን ማኔጅመንቱ ምን አድርጓል? ኤስቲሜትድ አድርጓል። ለስንት? ለ12 ዓመት ሳይሆን ለ16 ዓመት ሊያገለግለኝ ይችላል ብሎ ምክንያቱም ብዙ ተወዳዳሪ የለብኝም በሚል ማለት ዜን ማኔጅመንቱም በስትሬት ላይን ሜተድስ አሞርታይዜሽን ኤክስፔንስ በመጀመሪያው ዓመት ስንት ነው ብሏል? 150 ሺህ ብር። 150 ሺህ እንዴት ነው የመጣው? 2 ሚሊዮን 400 ሺህ ለስንት በማካፈል ነው? ሳልቫጅ ቫልዩ ስላልተሰጠ ለ16 በማካፈል 150 ሺህ ያመጣው ማለት 150 ሺህ ያመጣው። ስለዚህ የተጠየቅነው ምንድነው? which one of the following is correct? the management calculation is correct። ይሄ 150 ሺህ ትክክል ነው። so management should not amortize the asset until the useful life become more evident, which means ተጣርቶ ትክክለኛው useful life ይሄ estimation ምናምን ተጣርቶ more useful life እስከሚታወቅ ድረስ ትክክለኛ amortized አይሆንም ነው የሚለው። management should amortize the asset over 20 years ነው የሚለው። management should amortize the asset over 12 years ነው። ስለዚህ ትክክል የሆነውን የተጠየቀው always እንደዚህ አይነት ሁለት estimated useful life በሚኖርበት ጊዜ አንዱ legal life ነው፣ አንደኛው the management estimations ነው። ስለዚህ always legal life-ን consider እናደርጋለን። ስለዚህ ሌጋል ላይፉ 12 ስለሆነ ማኔጅመንት should amortize the asset over 12 years ነው ማለት ያለበት። ስለዚህ ካልኩሌሽኑ 150 ሺህ ትክክል አይደለም ማለት ነው። ስለዚህ መሆን ያለበት 2 ሚሊዮን 400 ሺህ ሲካፈል 12 ነው ማድረግ ያለብን ማለት ነው። ስለዚህ መልሳችን ዲ ይሆናል ማለት ነው። Okay, next, substantive procedures to examine the cut-off assertion for account payable include እዚህ ጋር cut off assertion ማለት ምን ማለት ነው የሚለውን መረዳት። cut off assertion የምንለው በአንድ የአካውንቲንግ ፔሪድስ ትራንዛክሽኖች በትክክል መመዝገባቸውን ቴስት የምናደርግበት ፕሮሲደራችን ነው። ስለዚህ substantive procedure to examine a cut off assertion for account payable ነው የተጠየቀው። ስለዚህ always cut off ስንል የሆነ አካውንቲንግ ፔሪድ ኮንሲደር ማድረግ አለብን ማለት ነው። ለምሳሌ ቢን እናንብበው። select a sample of receiving report around the year end and comparing dates related to the vouchers and to date purchasing። ስለዚህ በተመሳሳይ የአካውንቲንግ ፔሪድ እኛ በምንለው የአካውንቲንግ ፔሪድ ኦዲት በሚደረግበት የአካውንቲንግ ፔሪድ ውስጥ በዛ ፔሪድ ውስጥ ነው የተመዘገቡ ትራንዛክሽኖች cut off always measure የሚያደርግልን ይሄንን ነው። ስለዚህ መልሳችን ምን ይሆናል ማለት ነው? ቢ ይሆናል ማለት ቢ ይሆናል። ምክንያቱም selecting a sample receipt regarding account payable ማለት around the year and compare the date on related vouchers ቮቸሮቹ የተመዘገቡበትና ሪሲቭድ ያደረግንበትን ተመሳሳይ አካውንቲንግ ፔሪድ ነው ወይ ብለን ኤግዛማይን የምናደርገው ማለት ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። ምክንያቱም the cut-off assertion is used to determine whether the transaction record have been recorded in appropriate accounting period ስለሚል ማለት